በዚህች ምድር ላይ ዝናና ክብር በደስታ ሳይሆን በደምና በጸጸት የሚገዛባቸው አጋጣሚዎች እጅግ በርካታ ናቸው። እንደ አውሮፓውያን አቆጣጠር በ1993 ዓ.ም ዓለም በአንድ ፎቶግራፍ ምክንያት እኩል ደነገጠች። በዚህም በአንድ በኩል ለጥበቡ አድናቆትን ስትቸር፣ በሌላ በኩል ደግሞ የሞራል ውድቀት ነው ስትል ሞገተች። ያ ምስል በአንድ የታሪክ ገጽ ላይ የክብር ማማ ሆኖ ሲቀረጽ፣ በሌላ በኩል ደግሞ የአንድን ድንቅ ሰው የሞት ፍርድን የፈረመ ክስተት ሆነ። ታሪኩ የሚጀምረው በረሃብ አለንጋ በምትገረፈው ደቡብ ሱዳን ነው። በዚያ ምስቅልቅልና ሞት በነገሰበት ምድር ውስጥ ካሜራውን ያነገበ ኬቨን ካርተር የተባለ ደቡብ አፍሪካዊ ፎቶግራፈር የሰው ልጅ ሊሸከመው ከሚችለው በላይ የሆነ ስቃይን በሌንስ ውስጥ ይመለከት ነበር። በአንድ ጥግ ላይ ረሃብ አንጀቷን አጣብቋት የገዛ አካሏን መሸከም አቅቷት መሬት ላይ የተደፋች አጥንቷ ብቻ የቀረ ሕፃን ትታያለች። ከጥቂት ሜትሮች ርቀት ላይ ደግሞ የሕፃኗ መሞት የሚጠባበቅ ግዙፍና ጥንብ በመብላት የደለበ አሞራ። ኬቨን ካርተርም ይህን ሰቅጣጭ ትዕይንት በካሜራው ላይ ሲያስቀር በሰዓቱ ዓለም የጥበበኛ አይን ነው በማለት የሙያውን ልዕልና አደነቀች። ነገር ግን ከዚህ ታላቅ የክብር ማማ በስተጀርባ በታሪክ የማይፋቅ ጥቁር ነጠብጣብ ተደበቀ። ኬቨን በዚህ ሰዓት በካሜራው ባስቀረው ምስል ምክንያት በገዛ ሕሊናው ፍርድ ቤት እንዲከሰስና በዝናው ማግስት በጸጸት እሳት እንዲቃጠል የሚያደርገውን የታላቅ ስቃይ ጅምር ሆነ። ዛሬ በአትሮንስ ታሪኮች ዝነኛው ፎቶግራፈር ኬቨን ካርተር በሽልማት ማግስት ለምን ራሱን ለማጥፋት እንደተገደደ ከጋዜጠኞች ጋር ያደረገውን ያንን አስፈሪ ንግግርና እስከ ዛሬ ድረስ ዓለምን የሚያከራክረውን የህሊና ጥያቄ በዝርዝር እናያለን። ወደዚህ ልብ ሰባሪ ታሪክ ከመግባታችን በፊት እንደዚህ ያሉ እውነተኛና አስተማሪ የዓለማችንን ታሪኮች ሁል ጊዜ እንዲደርሳችሁ የአትሮንስ ታሪኮችን ሰብስክራይብ ማድረጋችሁን አረጋግጡ። ዝግጁ ከሆናችሁ ወደ ኬቨን ካርተር አሳዛኝ የህይወት ጉዞ እንለፍ። ኬቨን ካርተር እንደ አውሮፓውያን አቆጣጠር በ1960 በደቡብ አፍሪካ ጆሃንስበርግ ተወለደ። ያደገው የአፓርታይድ ዘረኝነት በነገሰበት ሀገር ቢሆንም ኬቨን ግን በውስጡ ለፍትህ የሚቆም ሰው ነበረ። በወጣትነቱ የጥቁሮችን ስቃይና በገዛ ሀገራቸው የሚደርስባቸውን ግፍ እያየ ማደጉ ለሚበደሉ ሰዎች ርኅራኄ እንዲኖሩ አደረገ። ኬቨን በህይወቱ ደስተኛ አልነበረም። ትምህርቱን አቋርጦ የፋርማሲ ትምህርት ቢጀምርም አልተሳካለትም። በመጨረሻ ውትድርናን ተቀላቀለ። በአየር ኃይል ውስጥ ደግሞ ለ4 ዓመታት ሲያገለግል በአንድ ወቅት በጥቁር አስተናጋጅ ላይ ሲደረግ የተመለከተውን በደል በመቃወም ክፉኛ ተደብድቦ ከስራው ተሰናበተ። ይህ የኬቨን ካርተር ግፍን የመቃወም ባህሪ ነው ወደ ጋዜጠኝነት የመራው። በ1983 በፕሪቶሪያ ቤተክርስቲያን አካባቢ የደረሰውን የቦምብ ጥቃት ባይኑ ካየ በኋላ ዓለም እውነቱን ማወቅ አለባት በሚል ካሜራውን አንግቦ ጋዜጠኝነትን ተያያዘው። በመጀመሪያ በስፖርት ጋዜጠኝነት ቢጀምርም ልቡ ግን የሰዎችን ስቃይ ለዓለም ማሳየት ይቸኩል ነበር። የኬቨን ሕይወት እስከ መጨረሻ የተቀየረው በ1993 ዓ.ም ነበር። የተባበሩት መንግስታት ድርጅት በደቡብ ሱዳን ያለውን አስከፊ ረሃብ እንዲዘግቡ ለጋዜጠኞች እድል ሰጠ። ኬቨንም ከጓደኛው ጂአው ሲልቫ ጋር ሆኖ ወደ ሱዳን አመራ። ሱዳን እንደደረሰ የተመለከተው ነገር ከአይምሮ በላይ ነበር። ሬሳ በየመንገዱ ወድቋል። ሕፃናት በረሃብ አልቀዋል። ኬቨን በሱዳን በነበረበት ወቅት ያየው ግፍና መገዳደል ከአይምሮ በላይ ሆኖበት በተደጋጋሚ ያለቅስ ነበር። በተባበሩት መንግስታት ድርጅት ሰራተኞች ታጅቦ ምግብ ወደሚታደልበት ስፍራ ቀና። በዚያም በረሃብ ብዛት አቅም ያነሳቸው ብዙዎች ምግብ ለመቀበል ሲሯሯጡ፣ ጥቂቶች የዕለት ጉርስ ለማግኘት ሲጣጣሩ፣ አንዳንዶች ግን መሃል መንገድ ላይ ወድቀው ቀርተዋል። በአንዷ መከረኛ ዕለትም ኬቨን ከምግብ እርዳታ ማዕከሉ በጥቂት ርቀት ሲጓዝ አንዲት አጥንቷ የቀረ ሕፃን መሬት ላይ ተደፍታ ተመለከተ። ሕፃኗ እናቷ ምግብ ልታመጣ ወደ ሄደችበት ስፍራ ለመከተል ብትሞክርም ራብ አንጀቷን አጣብቆት ነበርና መንገድ መቀጠል አቅቷታል። በዚህ ሰዓት አንድ ግዙፍ ጥንብ አንሳ ወይም ደግሞ አሞራ ከኋላዋ መጥቶ አረፈ። ጥንብ አንሳው ሕፃኗ ነፍሷ እስኪወጣ ድረስ በትዕግስት ይጠባበቅ ነበር። ኬቨን ይህንን ትዕይንት ሲመለከት ደነገጠ። ነገር ግን እንደ ጋዜጠኛ ይህ ምስል ዓለምን ሊያነቃቃ እንደሚችል ተረዳ። ጥንብ አንሳው እንዳይበር ጥንቃቄ እያደረገ ለ20 ደቂቃ ያክል በትዕግስት ቆመ። ትክክለኛውን አንግል መረጠ። ካሜራውን አስተካክሎ የዓለምን ያስለቀሰ ፎቶግራፍን አነሳ።
ኬቨን ምስሉን እንዳነሳ ጥንብ አንሳውን አባሮ ሕፃኗን ግን እዚያው ጥሏት ወደ ጓደኞቹ ተመለሰ። በመንገድ ላይ ሳለም ከዛፍ ስር ተቀምጦ ሲያለቅስና ከእግዚአብሔር ጋር ሲነጋገር እንደነበር ጓደኞቹ ይመሰክራሉ። ኬቨን ካርተር የሚያስደነግጥና በርካታ መልእክት እንዲናገር አድርጎ ያነሳው ፎቶግራፍ በኒውዮርክ ታይምስ ፊት ገጽ ላይ ወጣ። ዓለም በድንጋጤ ተናወጠች። ኬቨን ካርተር የጋዜጠኝነት ቁንጮ የሆነውን የፑሊትዘር ሽልማትን አሸነፈ። ዝናውን አኘ። ነገር ግን ከሽልማቱ ማግስት የተሰነዘረች አንዲት ጥያቄ ሁሉንም ነገር ቀየረች። በአንድ የጋዜጣዊ መግለጫ ወቅት አንድ ጋዜጠኛ እጁን አውጥቶ እንዲህ ሲል ጠየቀ። ኬቨን ይህንን ድንቅ ፎቶ አሳይተናል፣ ነገር ግን ልጅቱ ምን ሆነች? ታደግካት ወይስ ፎቶውን ብቻ ይዘህ መጣ? ኬቨን አይኖቹ ፈጠጡ፣ ላባ ጠመቀው፣ ቃላት ካንደበቶቹ ጠፉ። ያላሰበው ጥያቄ ነበርና በምናብ ወደ ደቡብ ሱዳኗ የበረሃ መንደር ተሰደደ። ከዛም እንዲህ ሲል መለሰ። ልጅቷን ፎቶግራፍ ካነሷት በኋላ አላየኋትም፣ እርዳታ ሳላደርግላት ነው የተውኳት ሲል መለሰ። ጋዜጠኛውን በጭካኔና በጥላቻ የተሞላ ድምፅ እንዲህ አለው። ኬቨን በዛ ቦታ ላይ ስንት ጥንብ አንሳዎች ነበሩ? አንተ እንደምትለው አንድ ሳይሆን በዚያ ስፍራ 2 ጥንብ አንሳዎች ነበሩ። አንደኛው ያሞራ ሲሆን ሁለተኛው ግን ካሜራ ይዘህ የቆምከው አንተ ነህ አለው። ካርተር ጋዜጣዊ መግለጫውን አቋርጦ ወጣ። ከወዳጅ ዘመድ ሁሉ ተሰወረ። በገዳዩ ፊት ጥሏት የሄደው የጎስቋላ ሕፃን ነፍስ ለወራት እንቅልፍ ነሳው። ካርተር ራሱን እንደ ወንጀለኛ አድርጎ ቆጠረ። ካርተርም ከሰዎች ከሚደርስበት መጥፎ አስተያየትና ጥያቄ ባሻገር ከራሱ ሊና ጥያቄ ማምለጥ ከበደው። ተቸገረ፣ አልቻለም፣ ታመመ፣ ጭንቀት ውስጥ ገባ። በዚህም በሞቱ ዜማ ላይ ባስቀመጠው ደብዳቤ እንዲህ የሚል ልብ የሚነካ ኑዛዜን አሰፈረ። ካለኝ ነገር ቀንሼ አልሰጠሁም። እኔን ለማኖር ስራዬን ብቻ ሰራሁ። ያቺ ሕፃን ከረሃብ ጋር ስትታገል በሚጧ ረሃብ እኔ ተሸለምኩ። የህሊና ቁስል መፈወሻ የለውም። ራሳችሁን ከህሊና ቁስል ታደጉ። ሰው ሲራብ ሲቸገር ካያችሁ እርዱ። ደህና ሁኑ ዘመዶቼ። ካርተር ሽልማቱን ባሸነፈ በ3 ወር ውስጥ እንደ አውሮፓውያን አቆጣጠር ሐምሌ 19 ቀን 1994 በተወለደ በ33 ዓመቱ ከዚህ ዓለም በሞት ተለየ ሲል ታሪክ ለዝክር አስቀምጠው። ነገር ግን ካርተር ካረፈ በኋላ በእርሱ የህይወት ታሪክ ዙሪያ የሚያትት መጽሐፍ ተጻፈ። የፎቶግራፍ ግሩፕ አባል በነበረበት ባንግ ብንግ ክለብ ርዕስ ተሰጥቶ ታተመ። በህይወቱ ዙሪያ የሚያትት ፊልም ወጣ። ከረጅም ዓመታት መጠበቅ በኋላ እንደ አውሮፓውያን አቆጣጠር በ2011 ዓ.ም ነበር በምስሉ ላይ የሚታየው ሕፃን አባት ነኝ ያሉ ግለሰብ ብቅ ያሉት። ለብዙዎች ጥያቄ ምላሽ ሰጡ። በምላሹ ላይ ያለው ሕፃን ወንድ እንደሆነና በወቅቱ እንዳልሞተ ይልቁንም ደግሞ የእርዳታ ድርጅቱ ደርሶ አስፈላጊውን ድጋፍ አድርጎለት እንደነበር ገለጹ። ሆኖም ግን ከፎቶ መነሳት ከ4 ዓመት በኋላ በከፍተኛ ትኩሳት ህይወቱ ማለፉን አስረዱ። የፎቶግራፉ ባለሙያ ኬቨን ካርተር ግን ይህን ለመስማት አልታደለም። ከዚህ ዓለም ድካም ተሰናብቷልና። ውድ የአትሮንስ ታሪክ ቤተሰቦች የኬቨን ካርተር ራሱን በራሱ ወንጅሎ ጠፋ። ታሪኩ ግን ዛሬም ድረስ እንደቀጠለ ነው። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ኬቨን ካርተር የሙያውን ግዴታ የተወጣ ጋዜጠኛ ወይስ ደግሞ ለታዋቂነቱ የቆመ ራስ ወዳድ? ሐሳባችሁን በኮሜንት አጋሩን። የዛሬው ዝግጅታችን ዕውቀት ከሰጣችሁና ከወደዳችሁት ላይክና ሼር በማድረግ ለሌሎች እንዲደርስ አግዙን። ከዚህ ቀደም የሰራናቸውና ሌሎች አስገራሚ ታሪኮች እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው የአትሮንስ ታሪኮች ዝግጅቶች እስክንገናኝ ቸር ሰንብቱ።